ሰላም ጤና ይስጥልን የዲስከቨር ኤጂ ዩቲዩብ ተከታታዮች፣ በዛሬው ዕለት የፍቅሩ ኪዳኔ የፒያሳ ልጅ የሚለውን ስነ ጽሑፍ በወፍ በረር እንቃኛለን። ስነ ጽሑፍ ተዝቆ የማያልቅ የሰው ልጆች የኪነ ጥበብ ሀብት ነው። ስነ ጽሑፍ ወይም ድርሰት የአንድን ማኅበረሰብ መልክ ማለትም የማኅበረሰቡን ታሪክ፣ ቋንቋ፣ ሃይማኖት፣ ፍልስፍና፣ ወግ፣ ባህል፣ ብሶት፣ ትግል፣ አኗኗርና የመሳሰሉትን መግለጫ ነው። በመሆኑም በሥነ ጽሑፍ ረገድ ያለፈው ዘመን የሥነ ጽሑፍ ደራሲዎች እነማን ነበሩ? ሥራዎቻቸውስ ምን ይመስሉ ነበር? የአሁኑ ዘመን ደራሲዎችስ እነማን ናቸው? ምን ሰርተዋል? የሚሉትን ጥያቄዎች በመመልከት ለቀጣዩ ትውልድ ማስተላለፍ ያስፈልጋል። የዚህ ፕሮግራም ዓላማም በዋነኝነት ከሥነ ጽሑፍ ጋር የተያያዙ ጉዳዮችን መዳሰስ ይሆናል። ወቅታዊና ተያያዥ ሐሳቦችንም በተከታይነት ይመለከታል። የፒያሳ ልጅ ከፍቅሩ ኪዳኔ ዘብሔረ ጉለሌ፣ ፒያሳ፣ አዲስ አበባ፣ ሸዋ፣ ኢትዮጵያ፣ አፍሪካ፣ ዓለም። ፍቅሩ ኪዳኔ ጉለሌና ፒያሳ ያደገ ከአባቱ ኪዳኔ ገብሬ እናቱ መልኬ ግለጡ መወለዱን ይገልጻል። በ1948 ዓ ም በቸርችል ጎዳና የሚገኘው የሊሴ ፍራንኮ ኢትዮጵያ ግብረ ማርያም ትምህርት ቤት ሲከፈት በመጀመሪያ ከተመዘገቡት 14 ተማሪዎች መካከል አንዱ ነበርኩ ይላል። ፍቅሩ ኪዳኔ በ1960 ዓ ም የኦሎምፒክ ጨዋታ በሚል ርዕስ መጽሐፍ አዘጋጅቷል። አቶ ይድነቃቸው ተሰማ መጽሐፉን በመመልከት ገንቢ አስተያየት በመስጠት አበረታተዋል። በጋዜጠኝነት ሙያ ተሰማርተው ልዩ ልዩ መጽሐፍትን ካሳተሙት ወዳጆቹ ውስጥ አብሮ አደጉ በዓሉ ግርማ፣ አብረውት የሠሩት ብርሃኑ ዘሪሁን፣ ጳውሎስ ኞኞ፣ ማሞ ውድነህ፣ አቤ ጎበኛ፣ መንግሥቱ ገዳሙ የሚታወሱ ናቸው ይላል በመጽሐፉ። የፕሮፌሰር መስፍን ወልደ ማርያም፣ ፕሮፌሰር ባህሩ ዘውዴ መጽሐፍቶችን ማንበቡንም ጽፏል። ደራሲዎች በትውልድ ሀገራቸው ሐውልትና መንገድ ተሰይሞላቸው እንደሚከበሩ ሁሉ የእኛዎችንም አቶ ከበደ ሚካኤልን፣ አቶ ተክለ ጻዲቅ መኩሪያን አገራቸው ብታስተውላቸው መልካም ነው ይላል። ብዙ የዘነጋኋቸው ስላሉም መሸምገሌን ተረድተው አንባቢያን ይቅርታ እንደሚያደርጉልኝ አምናለሁ። አማርኛ መናገሩ ባህር ማዶ ብርቅ ሆኗል። እስክስታ መውረዱ ቀርቷል። መዝፈኑና መሸለሉም አብቅቷል። ጊዜው የተረትና የሞት ፍርድ መጠበቂያ ሆኗል የሚለው ፍቅሩ ኪዳኔ ከሁሉ አስቀድሜ ለማስረዳት የሚሻው የአራዳና የፒያሳ ልዩነት ነው። ከጠላት ወረራ በፊት አራዳ ገበያ፣ አሁን ፒያሳ ብለን የምንጠራው በእሳት አደጋ ድምጥማጡ የጠፋው ሰፈር ነው። በቅዱስ ጊዮርጊስ ቤተ ክርስቲያን አካባቢ ይኖሩ የነበሩት የአራዳ ልጆች ይባሉ ነበር። አቶ አበራ ጀንበሬ ስለ ጸሐፊ ትእዛዝ ተፈራ ወርቅ ኪዳነ ወርቅ በጻፉት መጽሐፍ ውስጥ በአለባበሳቸውና በዘመናዊነታቸው የመጀመሪያው የአራዳ ልጆች ናቸው ብለዋል። ደንበኛው ቃል ፒያዛ የሆነው ወደ ፒያሳ ተለውጧል። ለማንኛውም ያንን ሰፈር ሳይለቁ የአራዳም የፒያሳም ልጆች ከሚባሉት ውስጥ ዋናዎቹ የነጋድራስ ተሰማ እሸቴ ልጆች ጋሼ ይድነቃቸውና ወንድሞቹ ናቸው። በዚያን ጊዜ የአውሮፓን ሞድ የሚለብሱት ቡዚ ሞተር ብስክሌት የነበረው ጋሼ ይድነቃቸው ነው። በግሪኮች፣ ህንዶች፣ አርመኖችና ጣሊያኖች የተያዙት የፒያሳ ሱቆች የምንመለከተው ከውጭ ሆነን ነው። ከራስ መኮንን ልድህ አንስቶ እስከ አትክልት ተራ ድረስ ያለው መንገድ ከልዩ ልዩ ሰፈር የሚመጡ የፒያሳ ልጆች መንሸራሸሪያ ነው። ያኔ የታወቁት የፒያሳ ቡና ቤቶች ኪንግ ጆርጅ፣ ራስ መኮንን፣ ልዕልተ ፀሐይና ሚያዝያ 27 ነበሩ። ከኪንግ ጆርጅ ቡና ቤት ጀርባ ለእኛ ቀን የሚስማማ ፖስታ ቤት አጠገብ ሀደሬዎች በከፈቱት ሻይ ቤት በስኩትና ፉል እንበላ ነበር። ሲኒማ ኢትዮጵያ አጠገብም ገባ ብሎ በ1 ሽልንግ ክትፎ ወይም አጥንት ያለው ቀይ ወጥ መብላት ይቻል ነበር። በዘመኑ የነበሩ መኪናዎች አይነታቸውና ባለቤቶቻቸውን ጭምር እናውቃለን። የሕዝብ ማመላለሻ ዋናው የፈረስ ጋሪ ሲሆን የጣሊያን አሮጌ አውቶቡሶች በማርሴዲስ ተቀየሩ። 3 ሰው የሚይዝ ቬስፓና
ሊያምብሬት ሞተር ብስክሌት ወይም ኩርኩር የፊያት ቬንቺን ቀስ በቀስ አገልግሎት ላይ ዋሉ። የአለባበስ ጉዳይ ከቁምጣ ሱሪ ወደ ቦላሌ ተሻገር። ጸጉር መክፈል መጣ። አምባር ጭቃ የማያገኘው ፓስቲ ከበላ በኋላ በእጅ ላይ የቀረውን ዘይት ጸጉሩን ይቀባል። ከጎረመስን በኋላ ላንግረን ብሉ ጂንስ ሱሪና ጃኬት ከሚያምረው አሮው ሸሚዝ ጋር መልበስ ወይም ዘመናዊ ሸሚዝ ማሰፋት፣ ጸጉር መቆረጥ ተጀመረ። በአጠቃላይ የፒያሳ ልጅ ጤንጠኛ ሆነ። ለፒያሳ ልጆች ስልጣኔ በሰፊው የረዳው ከድሬዳዋ መጋላ የሚመጣው ሸቀጣሸቀጥ ነው። በእኛ ዘመን ስም ካልሆነ በቀር ሚሊዮን የሚሉት ቁጥር ተሰምቶ አይታወቅም። መቁጠር ያቆምነው ሺህ ላይ ነው። በደርግ ዘመን መሰደድ ዕጣ ፋንታችን ሲሆን የኢትዮጵያ ሕዝብ 25 ሚሊዮን፣ የአዲስ አበባ ነዋሪዎችም 500 ሺህ ነበሩ። ፒያሳ ዘመናዊነቷን ያሳወቀችው ከኢትዮጵያ ሲኒማ ፊት ለፊት ገንዘብ የሚከፈልበት መጸዳጃ በፈረንሳይ አርክቴክት ካሰራች በኋላ ነው። እውነቱን ለመናገር የፒያሳ ልጆች መጸዳጃ ቤቱ ፊት ለፊት ቆመው ያውሩ እንጂ ውስጥ ገብቶ ያየም የተጸዳዳም የለም። ፉትቦል ስንጫወት በየሰፈሩ ከብት ሲታረድ ፊኛ ለቃቅሞ መጠቀም የተለመደ ነው። ኪዳኔ ከአዲስ አበባ ስታዲየም በቀጥታ ኢንተርናሽናል ግጥሚያ በኢትዮጵያ ለመጀመሪያ ጊዜ እንዳስተላለፈ የኢትዮጵያ ብስክሌት ፌዴሬሽን ጸሐፊ ሆኖ እንደሠራ ብስክሌት ውድድሩን በሲኒማ ኢትዮጵያ በኩል አልፎ በአቡነ ጴጥሮስ ሐውልት ተጠምዝዞ በአትክልት ተራ ዞሮ መመላለስ እንደነበርም ይተርካል። ፒያሳ ውስጥ 3 ሲኒማ ቤቶች አድዋ፣ ኢትዮጵያ፣ አምፒር፣ ቸርችል ጎዳና ላይ የሚኖሩ የሰይጣን ቤትም እንደ ሲኒማ ቤት ሆኖ አገልግለዋል። በዚያን ጊዜ የሚታዩት ፊልሞች ከአሜሪካን፣ ከጣሊያን፣ ከፈረንሳይ፣ ከህንድና ከግብፅ የሚመጡ ናቸው። መላው የፒያሳ ልጅ የሚያውቃት ዘፈን ጃምባላያ፣ ቀጥሎም ሄይ ሄይ ጉድ ሉኪንግ ይጠቀሳሉ። ሌላው የፒያሳ ልጅ ማምሻ ቦቼታ መጫወቻ ነው። እሁድ እሁድ ወደ ገፈርሳ ብቅ ብሎ ጥሬ ሥጋ መብላትና ኢላማ መተኮስ የተለመደ ነው። አፄ ምኒልክ ወደ አዲስ ዓለም ሊጓዙበት ታስቦ ነበር የተባለው ሰርኪስ የተባለው የአርመን ተወላጅ ያስመጡት መዳመጫ ባቡር ዳምጠው ወይም ሩሎ የምንለው ተበላሽቶ አርበኞች መንገድ ላይ ወደ ሲልቪያ ፓንክረስ መንገድ መጠምዣ ላይ ቆሞ ከርሟል። ሰፈሩም ሰባራ ባቡር የተባለው በዚያ ምክንያት ነው። በልጅነቴ በአርበኞች መንገድ ስመላለስ ሰባራው ባቡር ላይ ወጥቼ እቀልድ እጫወት ነበር። በአፄ ኃይለ ሥላሴ ዘመነ መንግሥት ግን ስካውት ሆነን በአውቶቡስ አዲስ ዓለምን አልፈን አምቦ ድረስ ዘልቀናል። ወደ ውጭ ሀገር የመሄድ አምሮቴ የተቀሰቀሰው ግን ወደ ኮሪያ የሚዘምተው የቃኘው ጦር በባቡርና በመርከብ እንደሚጓዝ ከተረዳው በኋላ ነው። ያ ምኞት ቀስ በቀስ ስር ሰዶ ያ ጉለሌና የፒያሳ ልጅ 188 ሀገሮችን ለመጎብኘት ችሏል። በሀገረ ፈረንሳይ ነዋሪነቱን ያደረገው ፍቅሩ በፈረንሳይ መሐይም ካልሆነ በቀር ጋዜጣ ሳያነብ የሚውል የለም ይላል። ሁሉም የሚፈልገውን መጽሔት አይነት ሊያገኝ ይችላል። ቢያንስ በየዓመቱ ከ200 የበለጠ መጽሐፍት ይታተማሉ፣ በሌላ ቋንቋ የተጻፉ ይተረጎማሉ። በብሔራዊ ደረጃ የሚደመጡ 15 ሬዲዮ ጣቢያዎች በፓሪ ከተማ ብቻ ከ25 የማያንሱ ኤፍኤም ጣቢያዎች አሉ። ሁሉም የሚያስተላልፉት 24 ሰዓት ነው። እኔ እንኳን አርጅቻለሁ፣ ደጉና ክፉን ጊዜ አሳልፌያለሁ። አገሬም ሆነ አፍሪካ ቢያንስ በስፖርቱ መስክ ዕድሜ ልኬን በነፃ አገልግያለሁ። ተቀጥሬ በሠራሁባቸው ዓለም አቀፍ ድርጅቶች ውስጥ በሰላም ግዳጅ ተሰልፌያለሁ። ዘመዶቼንም ሆነ ወዳጆቼን የአቅሜን ያህል ረድቻለሁ። ልጅን የልጅ ልጆቼን ምንም እንዳይጎድልባቸው አሁንም እጥራለሁ። የአገሬ ሕዝብ ሳይበታተን በዘር ሳይከፋፈል ተዋህዶ ተፈቃቅሮ ተከባብሮ በፖለቲካ ነጋዴዎች ሳይታለል እንደ ጥንት ተደጋግፎ እንዲኖር እመኝለታለሁ። እኔ ከእናንተ ራቅ ብዬ ብኖርም ትዛለኝ የሚል ድንቅ የሆነ የአርቲስት ፀሐዬ ዮሐንስ ዘፈን ውስጥ እንደሰማሁት ግጥሞች ትዛለኝ የእናቴ ውለታ፣ የአገሬ ሁኔታ፣ ካለውበት ቦታ ማን እንደ እናት ማን እንደ ሀገር የት ይገኛል ምሰሶና ማገር ማለቴ ስላልቀረ ለሁላችሁም የአክብሮት ሰላምታዬን በማቅረብ እሰናበታለሁ። የእናንተው ፍቅሩ ኪዳኔ ከባህር ማዶ ይላል። የዚህ ዝግጅት ማቀራረብ አባይን በጭልፋ መሆኑን እንድትረዱልን በማሳሰብ ለቀጣዩ በሌላ ዝግጅት እስከምንገናኝ ደህና ሁኑ።